የጀነት ሀገር ምን ትመስላለች? ጀነት ውስጥ ምሽቱ ምን ይመስላል? የጀነት ሰዎች እውን ይተኛሉን? ለአንድ ሰው የሚሰጠው የጀነት ግዛት ስፋቱ ምን ያህላል? ጀነት ላይ የሚፈሱ አራቱ አስደናቂ ወንዞች ሚስጥራቸው ምንድነው? የአባይ ወንዝ ከጀነት ጋር ያለው ትስስር ምንድነው? ጀነት ውስጥ ገበያ አለን? እዚያ ገበያ ላይስ ምን ይሸመታል? የጀነት ሰዎች ከዱንያ ቤተሰቦቻቸው ጋር እንዴት ይገናኛሉ? ጀነት ውስጥ ስፍር ቁጥር የሌለውን ማዕድ የጀነት ሰዎች እንዴት ችለው ይመገቡታል? ጀነት ውስጥ እውን አላህ ይታያልን? ይህን መሰናዱ ለማዘጋጀት ውድ ጊዜና ጉልበት ፈሶበታል። በመሆኑም ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩ በክብር ጠይቃለሁ። ለቅጽበት ቆም በል። ይህንም ምልህ ቪዲዮ ረጅም ስለሆነ አይደለም፣ ነገር ግን አሁን የምታዳምጠው ጉዞ ተራ ጉዞ ስላልሆነ ነው። ይህ የምነግርህ ዝም ብሎ የሚወራ ተረት ወይንም ለመዝናናት ተብሎ የሚፈጠር ምናባዊ እይታ አይደለም። ይህ አላህ ለታጋሽ ባሮቹ የገባውን ቃል ኪዳን አሻግሮ የሚያሳይ ምናባዊ መስኮት ነው። የአላህ ቃል ኪዳኑም በኢማን ተሞልተህና በልብህ ውስጥ ቢሰርጽ ከእርሱ በኋላ ያለውን ነገር ሁሉ የሚቀይር ነው። በሕይወት ዘመንህ ስንት ጊዜ ደክሞ የሚያይህ ሰው አጥተሃል? ስንት ጊዜ ታግሰህ አላህ እያየኝ ይሆን ብለህ ራስህን ጠይቀሃል? ስንት ጊዜ ነው የሐሳብ ህመሙ ልብህ ሊሸከመው ከሚችለው በላይ እንደረዘመ ያሰብከው? ወንድሜ ረጋ ብለህ ስማኝ። ምንም የባከነ ነገር የለም። ያለ ካሳ በስህተት የፈሰሰች አንዳችን አትኖርም። ክፍያ ቢኖረው እንጂ ያለ ትርጉም ያለፈብህ ምንም አይነት ህመም አይኖርም። ምክንያቱም እዚያ አንድ ስፍራ አለ። ለደካሞች የተፈጠረ ቦታ አይደለም። ቦታው ለታገሱና ውጤቱን ገና ላልተመለከቱ ሰዎች የተፈጠረ ውብ ቦታ ነው። አካልን ብቻ የሚከስ ሳይሆን አስቀድሞ ልብን የሚጠግን ስፍራ። ገብተህ ስትረግጠው ለምን አዝነህ እንደነበር ጭራሹኑ የምትረሳበት ውብ ስፍራ ነው። በዚህ ቪዲዮ ስለ ጀነት ከዚህ በፊት በሰማኸው መልኩ አልነግርህም። ጀነትን የገባህት እስኪመስልህ በምናብህ የጀነትን ዓለም አስቃኝሃለሁ። የቂያ ማለት ለባሪያው ጀነት ግባ ከሚባልበት የመጀመሪያው ቅጽበት አንስቶ ዓለም በምናብ አሳፍርሃለሁ። ወንድሜ ሕይወት ውስጥህን አድክሞህ ከሆነ ይህ ቪዲዮ ላንተ ነው። እስኪ አስብ፣ ሁሉም ነገር አክትሟል። ድካሙ፣ ፍርሃቱ፣ ሌሊት እንቅልፍ የሚነሱህ እነዚያ የሕይወት ጥያቄዎች ሁሉ አልፈዋል። ጌታዬ ሆይ ይህ መከራ የሚያበቃው መቼ ይሆን እያልክ የምታማርርባቸው ጊዜያት በሙሉ አብቅተዋል። እነሆ አሁን እዚህ ነህ። ያ የሰው ልጅ በሙሉ ከቀብሩ ተቀስቅሶ በጌታው ፊት ቀርቦና የቀለለ ምርመራ ተመርምሮ ቆሟል። ከዚያም ከግዙፍ ተራራዎች የከበደች በምድር ላይ ከቀመስከው ነገር ሁሉ የጣፈጠች አንዲት ቃል ትሰማለች። እሷም እገሌ ሆይ ጀነት ግባ ትሰኛለች። ይህች ተራ ቃል አይደለችም። የደስታን ንዝረትን የምትፈጥር ድንቅ ቃል ናት። መጀመሪያ ላይ ይህን ስትሰማ ማመን ያቅተሃል። ከረጅም ሕልም የመንቃት ፍርሃት እንዳደረበት ሰው በድንጋጤ ዙሪያህን ትቃኛለህ። አንድ እርምጃ ወደፊትም ትራመዳለህ። መጀመሪያ የሚሰማህ ነገር ቢኖር ታላቅ እርጋታ ነው። ገና ከተወለድክበት ዕለት አንስቶ በውስጥህ የነበረው ፍርሃት በአንዴ የጠፋ ይመስል ድንገት ልብህን የሚሞላው ፍጹም ሰላምና ሰኪና ይሰማሃል። ጭንቀት የለም፣ ሐዘን የለም፣ ስለ ነገ የሚፈጠር አንዳች ስጋት የለም። የምድርን ድምፅ በማይመስል ወደር የለሽ እዝነት በተሞላ ድምፅ እንዲህ ይባልልሃል፣ ሰላም በእናንተ ላይ ይሁን፣ ከወንጀል የጸዳችሁ ሁናችኋልና ለዘላለም ነዋሪዎች ሁናችሁ ወደ ጀነት ግቡ። ያ ሰላም! ይህች ቃል የምድር ሰዎች በሙሉ ቢከፋፈሏት ትበቃቸው ነበር። ጀነትንም ትገባለህ። እግርህ የጀነትን መሬት ሲረግጥ የሚያርፈው በአፈር ወይም በድንጋይ ላይ አይደለም። በምድር ላይ ስሙን የማይታወቅ እጅግ ውብ ነገር ላይ እግርህ ያርፋል። እግርህ የሚያርፍበት ወለል ብርሃን የሚረጭ ለእግር የሚመች
ልክ እንደሚያውቅህና ሲጠብቅህ እንደኖረ የሚሰማህ ልዩ መሬት። ቀና ብለህ ትመለከታለህ። ይህን ጊዜ ዘመን ከመቁጠር ይቆማል። የጀነት ሰማይ እንደለመድነው ሰማያዊ ወይንም ጥቁር አይደለም። የምታቃጥል ፀሐይ ከሰማዩ ላይ የለችም። የሚያስፈራ ጨለማም ከዙሪያህ የለም። ዓይን የማይጎዳና ነፍስን የማያደክም ቋሚ የተረጋጋ ብርሃን ዙሪያ ገባህ ላይ ይበተናል። ስለ አየሩ ምን ልበልህ? እንዲሁ የሚተነፈስ አየር ብቻ ሳይሆን በጣም የሚጠጣ አየርም ጭምር ነው። ደረትህም በምቾት ይሞላል። በምድር የነበረውን ትንፋሽ ሁሉ ጎዶሎ እንደነበርና ይህ ግን የመጀመሪያው ሙሉ ትንፋሽ እንደሆነም ይሰማሃል። ከዚያም መዓዛው ይመጣል። ከምንም ነገር ጋር የማይመሳሰል እጅግ ጥዑም መዓዛ። ሚስክ ብቻ አይደለም፣ አንበርም ብቻ አይደለም። ብቻ በምድር ላይ ተፈጥሮ የማያውቅ ልዩ ውህድ መዓዛው ያውድሃል። እውነተኛ ቤቴ ውስጥ ነው ያለሁት የሚል ስሜትን የሚቀሰቅስ መዓዛ አፍንጫህን ያጥነዋል። ትራመዳለህ። መራመድ አይደክምህም። የሰውነት መክበድም የለብህም። አካልህ ያ በምድር የምታውቀው ደካማው አካል አይደለም። በዱንያ ይሰሙህ የነበሩ ህመሞች፣ የጉልበት ህመም፣ የወገብ ቁርጥማት፣ የራስ ምታት እና ሌሎች በሽታዎች አንዳቸውም አይሰሙህም። የገባህበትን ጀነት እየተመለከትክ ትራመዳለህ። ወንዞችን ታያለህ፣ ግና እንደ ምድር ወንዞች አይደሉም። የጠራ ውሃ ወንዝ፣ ምንም ያላደፈረሰው መልኩም ሆነ ጣዕሙ ያልተቀየረ የወተት ወንዝ፣ ለጠጪዎች ጣፋጭ የሆነ አናት የማያዞርና አእምሮ የማያስት የወይን ወንዝ፣ እንዲሁም የጠራ የማር ወንዝ ዙሪያ ገባህን ሲፈስ ትመለከታለህ። እያየህም ትደነቃለህ። የሚገርመው መደነቅ አይደክምህም፣ ይልቁንም ሐሴትን ይጨምርልሃል። በረጃጅም ቤተ መንግሥቶች መካከልም ታልፋለህ። ከሉል ከወርቅ ከብርና ስም ከሌለው ውድ ነገር የተገነቡ ሕንፃዎችህን በአግራሞት እየተመለከትክ ትራመዳለህ። የምድር ነገሥታት ሁሉ ቢሰበሰቡ የአንዱን በር እንኳ መስራት የማይችሉትን ግዙፍ የሕንፃ ጥበብ ከግዛትህ እንደ ጉድ ታያለህ። ከዚያም ትቆማለህ፣ በስምህም ትጠራለህ። አዎን፣ በዚያ በምድር ትጠራበት በነበረው ስምህ ከዚያም ግዛት እንደ አዲስ ትጠራለህ። ዞረህም ትመለከታለህ። ፊቱ በብርሃን የተሞላ ድምፁ መረጋጋትን የሚሰጥ መልአክ ከፊትህ ይቆማል። እንዲህ ይልሃል፣ ይህ መኖሪያህ ነው። ይህን ጊዜ በድንጋጤ ፈዘህ ይህ ለኔ ብለህ ትጠይቃለህ። በምድር ሳለህ ታልመው የነበርከው ቤት፣ ዋጋውን ለመክፈል የደከምክለትና ተስፋ የቆረጥክበት ቤት ዛሬ ላይ እንደ ቅንጣት አንሶና ወርዶ ይታወሰሃል። ዞር ብለህም በዱንያ ውብ ቤትህ በትዝታ ትስቃለህ። ምክንያቱም ከፊትህ ያለው ነገር ከምንም ነገር ጋር አይወዳደርምና። ወደ ሕንፃው ቀርበህም በሩን ትከፍታለህ። ቁልፍ የለም። መግባት ስለፈለክ ብቻ በሩ በራሱ ጊዜ ይከፈትልሃል። ወደ ውስጥም ትገባለህ። ወደ ክብር ቤተ መንግሥትህም ዘልቀህ ትገባለህ። በዚህኛው ጊዜ ግን እንደ በፊቱ በፍርሃት እየተንቀጠቀጥክ ወይም እያመነታህ ሳይሆን ከዚህ ውጣ ተብለህ እንደማትባል